ይሄ ሁሉ 30 ጥይት ተተኳሽ ጥይት ጨርሶ እግዚአብሔር ምስክር በ30 ጥይት አልሞተም። ይገርም ነው። 60 ጥይት ጨርሶ በ60ኛው ላይ ምን እንዳደረገ ታውቃለህ? ጉምዙ ከዛ ከነበረበት ዛፍ ዘሎ በሳንጃ ወጋው በህይወት እያለ this is military። ይሄንን ነገር ግን ቀይር ያለው ለታስባለህ። በጣም በሚሊተሪ ዓለም ውስጥ ትጥቅ በጣም ወሳኝ ነገር ግን ማይንድ ሴት ከሌለው ትጥቁ ኦሬዲ ቀፎ ነው ለኔ። ትላንት ሙሉ ቀን ያጠፋህ ጥፋት ነገ 6 ሰዓት ነው የምትቀጣው። አይ ከሌላው ቅጣት አንፃር ይቀለል ያለ ነው የሚያዝናናኝ ይመስአስቡ። ሰላም ውድ የጃምቦ ቲዩብ ቤተሰቦች እንደምን ከርማችኋል? በዛሬው ፕሮግራሜ በጅማ አካባቢ ተወልዶ ያደገው ከዛም ወደ ኢትዮጵያ ፌደራል ፖሊስ ተቀላቅሎ ሀገሩን ለ7 ዓመታት ስላገለገለው ብዙዎቻችሁ በማህበራዊ ሚዲያ በተለይ በቲክቶክ ገጹ ላይ መሌ ፌዳው በሚል ስሙ የምታውቁት ዕውቁ የማህበራዊ ሚዲያ አንቂ ወይም ቲክቶከር እና ዩቲዩበር ሳጅን መለሰ ብርሃኑ ወይም መሌ ፌዳውን እዚህ ስቱዲዮ ጋብዝ አድርጌው ገና በወጣትነቱ ስላሳለፋቸው ብዙ አስገራሚና አስተማሪ ታሪኮቹን ሊያካፍሉን አብሮኛል። ጃምቦ ቲዩብን ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። እሺ መሌ ፌዳው እንኳን ደህና መጣ። በጣም አመሰግናለሁ። ያው አንተም እንግዲህ ማለት ይሄ እዚህ ኢንተርቪው ላይ ብንገናኝም ላሁኑ ግን ከካሜራ ወይም ከዚህ ከስቱዲዮ በስተጀርባ ብዙ ወዳጅነት ያለን ሰዎች ነን። በጣም ነው አመሰግናለሁ። መሌ ግን ከእንትኑ እንነሳና ገና ሳይ እንግዲህ ኩዬ እንደውም እኔ ነኝ ታላቅ መሰለኝ በተወሰነ እንዴት ወደ ወታደር ቤት ገባ? ወደ ወታደር ቤት እንግዲህ ከመግባቴ በፊት ያሉ ስቶሪዎች አሉ። ግን ወታደር ቤት እንዴት ገባህ ለሚለው ፍቅር ነበረኝ። ከዛ ደግሞ ያው አንዳንድ ነገሮችን እንደ ወንድ ልጅ ትሞክርና አልሳካ ሲል ወታደር ቤት ትገባለህና ያው ብዙ ነገሮችን የሞከርኩ እንዲህ ቀን ስራዎችን ምናምን ሞክር ነበረ። ሆቴል አስተናግድ ነበረ፣ ካፌ ውስጥ አስተናግድ ነበረ፣ ከዛ ብርጭቆ ማጠብ ነበረ፣ ድራፍት ቀዳ ነበር። በቃ እንዲህ የሆቴል ስራ የካፌ ስራ ምናምን በዛ ሳክ ሚሊተሪው ከመሆኔ በፊት እንደዛ ነበር ላይፌ። ታክሲ ረዳትነት ሞክር ነበርና እነዚህ ነገሮች እያረኩ ባለውበት ሰዓት ግን እንደ ወንድ ልጅ ብዙ ነገር ሞክረ አልሆን ሲል እስኪ ደግሞ ይሄኛውን ወይ ደግሞ አልኩ። ግን ምንድነው የሰው ልጅ ያው በጆሮ የሚሰማውን በአይምሮ ያስበዋል፣ ከዛ በልቡ ይፈልገዋል ያደርገዋል ነው። እና በተደጋጋሚ ሆቴል ቤት በሚሰራ ሰዓት አንድ ጓደኛዬ ሚሊተሪ ቤት የቆየ ጓደኛዬ ነው፣ ሬድ ቦኔት ወይም ቀይ ቦኔት ለባሽ ነበርና ምንድነው እሱ ልጅ ሁሌ የሚነግረኝ ነገር የሚገርም ስለ ሚሊተሪ ነው። እና የሚሊተሪው ዓለም ልቤ ውስጥ እንዲሰነቀር ካረጉት ሰዎች ውስጥ አንዱ ነው። አሌክስ ይባላል። ዴይ ቱ ዴይ ኮማንዶ እያለው ይለኛል። ምክንያቱም እሱ 91 ብቻ እንደዛ የጦርነት ጊዜ ነበረ። በዛ ሰዓት ውጊያ ላይ ተሳትፎ እግሩን መቶ ሆቴል ባርማን የሆነው ማለት ነው። እና በቦርድ ወጥቶ ግን እሱ ላይክ ባይመታ ያለው ረሃብ ያስታውቃልና ያ ነገር ተጋባብኝ። እና ሁሌ የምትሰማው ነገር የሆነ ሰዓት ትሆነዋለህ ነውና በቃ ያ ነው በልቤ ውስጥ የሚሊተሪ ፍቅር ገባ። ከዛ ደግሞ ጓደኞቼ ከቅርብ ሰው ሄደ ምናምን፣ ያክስቴ ልጅ ቀድሞኝ ሄደ ምናምን፣ የሱም ሄዶ እዛ ሲደውሎልኝ ስለ ሚሊተሪ ሲያወራኝ በጣም በቃ ተነሳሳው። ከዛ ማትሪክም አልሆነልኝም። ታዛ ላጥ ብዬ ወደ ሚሊተሪ ቤት ተቀላቀልኩኝ በ2008 ማለት። በጣም ልጅ ነህ እንግዲህ በዛን ሰዓት ኢሜል ለ19 ዓመቴ ነው። በጣም ልጅ ነህና አይ ነው ያው በእርግጥ እንትን ነው። ግን ሲታሰብ እንዲህ የወታደር ቤት ሲባል ስልጠናው ትዝ ይልሃል ምናምንና እንዲትወጣው በጣም ይከብድ ይመስለኛል በዛ እድሜ። እውነት ነው። በጣም ይከብዳል እውነት ለመናገር። እኛ ደግሞ የኛ ኮርስ በፌደራል ፖሊስ ውስጥ ወደ 4 ነው 3 ኮርስ ነው ረጅም ጊዜ ሰለጠነ የሚባለው። ከዛ ውስጥ አንዱ የኛ ኮርስ ነው።
8 ኮርስ 14ኛ ዙር ነው የምንባለው በዙር 14ኛ ዙር በጣም ጫና የበዛበት ረጅም ጊዜ የሰለጠነ ምናምን ጦር ነው። እንደገና ግዳጅ አፈጻጸሙን በጣም ጎበዝ። አሁን ላይ ሚሊተሪ ውስጥ በተለይ ፌዴራል ፖሊስ ውስጥ ከሚኮራበት ኮርስ አንዱ 2008 የኛ ኮርስ ነው እና ምንድን 8 ወር ነው በዛ ላይ የሰለጠን ነው። 8 ወር ፀሐይ አለ፣ ሙቀት አለ፣ እንደገና ስፖርቱ ቻሌንጁ አለ። ቲኔጀር ነን አብዛኞቻችን በጣም ያንግ ነን ምናምን እና ቻሌንጁን ያው እኔ አንዴ የጀመርኩትን ነገር የመጨረስ ፍላጎት ስላለው ውስጤ እንጂ እውነቱን ስነግር ብዙዎቹ ለመሄድ ብዙዎቻችን እንተው እንደ ጥርጣሬ ውስጥ ገብተናል። ይሄ ነገር ለኔ አሁንም እንደ ወደሚል ነገር ገብተናል። ግን እኔ ይሄ በቃ ያደክበት ኢንቫይሮንመንትን በቻሌንጅ ያደክ ሰው ከሆንክ ብዙ ቻሌንጆችን ለመቋቋም ዝግጁ ራስን ታዘጋጃለና እኔ ወይ ሞት ወይ መጨረስ ነው የወሰንኩት። በቃ ሳየው እየከበደ እየቀለለ መሄድ ነው የሚመስለው፣ ግን ሚሊተሪ ስሩ ፕሮሰስ ነው የሚያድገው። ትንሿን ነው ስትጀምር በወክ ነው የምትጀምረው ነው። ሩጫ ራሱ ስትጀምር እርምጃ ነው የመጀመሪያ። ትራመዳል ከዛ ዱብ እያልክ ትሄዳል። ከዛ በጣም ፍጥነት ሩጫ ውስጥ ትገባለህ ነው እና ስልጠናውም ልክ እንደዛው እየከበደ ነው የሚሄደውና በጣም ፈትኖኝ ነበር እውነት ለመናገር። ግን ያው ከፈጣሪ ጋር እንደገና ይሄ የሆነን ነገር ከጀመሩ ለመጨረስ ያለ ጉጉት ረሃብ፣ ሬንጀሩን ለመልበስ ያለው ጉጉት ረሃብ በቃ እዛ አድርሶናል አብዛኞቻችን። እኔንም በተለይ ፐርሰናሊ ያ ነው በቃ ሬንጀሩን ለመልበስ በጣም ረሃብ ነበር እና ይሄ ሬንጀርማ ለብሰዋለሁ ፍላጎቱ የውስጥ አሰልጣኞች ለብሰው ሳይ በኢየሱስ አሰልጣኞች ለብሰው ይመጣሉ እሁድና ቅዳሜ ምናምን። ሌላ ጊዜ እንደኛ ቱታ ነው የሚለብሱ ስልጠና። ግን በረፍት ቀናቸው ላይ ሬንጀሩን ሲለብሱ ወይኔ በቃ ጠጋ ብለን እንነካዋለን ምናምን በጣም ረሃብ አለና ይሄን ልብስማ ለብሰዋለሁ ምናምን ትላለህ እንደ ወንድ ልጅ። ያ ነገር ስላለ ነው የጨረስኩት እውነት ለመናገር። ምርቃት እስኪ አሁን ጨርሰህ 8 ወር ከስልጠና በኋላ ምርቃቱ ላይ ምን ተሰማ? እስኪ ስትመረቁ ያለው ስሜት ሬንጀሩ ስትለብስ። ወይኔ እኔ ስለ ምርቃቱ በጣም የሚገርም 5 ቀን አይ ቲንክ 5 ቀን 1 ሳምንት ሲቀረው ሬንጀር መረከብ ይጀምራል ለምልምል ማለት ነው። ምልምል ነን እስከዛ ምልምል ሰራዊት ነው የሚባለው። ከዛ ልክ ሬንጀሩ ሲመጣ ነው ወታደር የሚለውን ስም እንይዘው። ግን በቃ ሬንጀሩ መጥቶ እጅ ላይ ነው ያለው መልበሳችን በቃ 10 ከምርቃት ቀን መልበሳችን አሜዚንግ። እና ይሄ ልጅ ያለ ምናልባት ፊል አድርገው እንደሆነ አላውቅም። የበዓል ልብስ ተገዝቶልን ነግቶ እስክንለብሰው እንዴት ነው ምንጓጓ። አንዳንዱ እኮ አቅፎት ሚተኛ አለ ምናምን እና ልክ እንደዛ ሚሊተሪ ልክ የበዓል ሕፃን ልጅ ነው የምትሆነው። በቃ እዛ ጋር በጣም ጨቅላ ነው የምትሆነው። በጣም ብርቅ ነው የሚሆንብህ። መታወቂያ ይመታልሃል በሬንጀር ባይዘይ በሬንጀር መታወቂያ ሲመታ የሚገርም ነገር ለአንተ ሬንጀር ተሰጥቶ ሳይሆን አንድ ሬንጀር ሸሚዝ አለች ለወንድም ለሴትም እሷን እየለበስክ ነው ፎቶ የምትነሳው እንጂ ሙሉ ሬንጀሩ አይመጣልህም። ኦኬ ከለብቻ ሙሉ ሬንጀሩ የምትለብሰው የምርቃቱ ቀን ነው። አዎ መታወቂያ ግን ሲሰራ ሸሚዝ ብቻ ለብሰህ ጉርድ ፎቶ ትነሳለህ። እሱ ላይ ታትሞ ይመጣል ከአዲስ አበባ። አይዲው መጥቷል፣ ሬንጀሩ መጥቷል፣ መልበሳችንም እና ጉጉቱ ይደፋሃል ነው በቃና ከዛ በቃ ያቺን 5 ቀን ምናምን እንደምንም አልፈናት። ቅዳሜ ወይ እሁድ ነው ምርቃት ብዙ ጊዜ የሚሆነው። በቃ የዕለት ሌሊት ነው የምንነሳው። በቃ ሌሊት ነጋ ብለን ሌሊት ተነስተን ሬንጀራችንን በአዲስ ከስክስ ለብሰን ምናምን ከዛ ሁሉም ወደ ትሪት እንትኑ ነው የሚሄደው። ትሪት ጎራ አለ ማለት ዲፓርትመንት አለ። ሰልፍ የሚሰራው ሰልፍን ትሪት ያደርጋል። ቴኳንዶ የሚሰራው ቴኳንዶ። እኔ የአካል ብቃት ነበርኩኝ። አካል ብቃት መሰናክል ላይ ነው የምንወጣው። ኦኬ የስልጠናዎቹ እንትን ይለያል። ዲፓርትመንት ትሪት ስታደርግ መጨረሻ ላይ ሴርሞኒ አለ፣ የምርቃት ሴርሞኒ አለ። ኦኬ የሴሪሞኒ ፐርፎርም የምታረግ በብቃት አንተ ፐርፌክት በሆንክበት ዲፓርትመንት ሄደህ ትሰራለህ ነው። እኔም አካል ብቃት ላይ ነበርኩኝና ከወገብ በታች ነው ሱሪና ከስክስ። በቃ ይሄ ሞደው በቃ እኔ በቃ የሰው ልጅ ያሰበው በአይምሮ የሳለው ነገር የሆነ ሰዓት መሬት ላይ መከሰቱ አይቀርም የሚለውን ነገር ያየሁት በተለይ ነው ሚሊተሪ። ይገርም ነው። ቲሸርት ከላይ አድርገን ቲሸርት ለብቻ የምርቃት ቲሸርት አለች፣ ጽሁፍ አላት፣ ዙራችን ይጻፋል። ከዛ የሆነ ጥቅስ ይጨመርበታል። የሞቶ ነገር ሞቲቬት የሚያደርግ የወታደር ሞቶ ነገር ይጻፍበታል።
ከዛ እዚህ ላይ ሪቫን ነገር ታስራለህ ፀጉርህ ላይ። እንግዲህ አድማጮቻችን እንዲስሉት ስለምፈልግ ነው። ግንባር ላይ ሪቫን ነገር ታስራለህ። ለምርቃት እንደዚህ ቪዲዮዎችን አይተናል። እንደዚህ አይነት ነገር ምስል ላይ ቲቪ ላይ ምናምን አይተኸው? አይቻለሁ፣ እንደዚህ አይቻለሁ። ሪያሊቲ ነው እሱ። ምንም ይሄ ለፊልም ተብሎ ለምን ወይ ለቀረጻ ተብሎ ሳይሆን ላይፉ ነው። ቲሸርት ይሰጥሃል። ሬንጀርህን እምብርት ላይ አምጥተህ ትሰቅለዋለህ። ከስክሱን እስከ ላይ አንቀታ አስረዋለህ። ከዛ ወኔው ምናምን ደስ ይላል በቃ። እና የዛን ቀን እንዲህ ሰማይ ላይ ደርሰህ ልትመለስ ትችላለህ። በቃ ውስጥ ደስተኛ ነው። አልቋል። ከዚህ በኋላ ስልጠና የለም። ዛሬ ትርኢት አሳይተህ ከዛ ወደ ተመደብክበት የግዳጅ ቀጠና ነው የምትሄደው ምናምን። እቺን ቀን ለማየት ደግሞ ብዙ ታሽተሃል። ያን ቀን ነው አሰልጣኝ የሚያከብር ባይዘይ። ከዛ በፊት ይንቃሃል ለማለት ሳይሆን ከዛ በፊት እንደ ምልምል ነው ትሪት የምትደረገው። እንደ አንድ ዲሲፕሊንድ እንዲሆን የሚፈለግ ምልምል ሰራዊት አለ። ያን ሰራዊት እና ልክ ሚሊተሪውን የለበሰውን እኩል ትሪት አታረገው። ኦኬ። ይህ ማለት አዲስ የመጣው ልጅ ትንሽ ጫን መደረግ አለበት። ይሄ ህጉ ነው። ለምን ህፃን ልጅ በልጅነቱ ነው የሚያዘው። በልጅነቱ ይዘኸው ነው። አሁን 18 ዓመት ሲሞላው አትጨውበትም። ሳባርገና ምንድነው ለምንድነው እንዲህ የምታረገው ብለህ እንደ ትልቅ ሰው ነው የምታወራው። ዚስ ኢዝ በቃ ሚሊተሪ እድገት፣ የህፃን እድገት ነው። ስንገባ ስንትም አመቱን ጨቅላ ነህ። በቃ እዛ ጋር ነጭ ወረቀት ነው የምትባል። ፖለቲካም አታውቅም፣ ምንም ነገር አታውቅም። ስለ ብሔር ፖለቲካ አይገባህም፣ ስለ ሃይማኖትን አክራሪነት አይገባህም። ነጭ ወረቀት ሆነ ትገባለህ። ሚሊተሪ ቀርጾ ራሱ እንዲጠርቦ ሰርቶ ያወጣል። ልክ የምርቃት ቀን አሰልጣኝ ያከብርሃል። ዩአር አባል በቃ ከዛ በኋላ የሱ አባል ነህ። የሱ የሰራዊቱ አንድ አካል ነህ። እንደ ምልምል ሰራዊት ትሪት አትደረግም። ሬንጀር የለበሰ ሰው መስዋዕትነት ከፍሎ ሬንጀር እንደለበሰ ስለሚታሰብ ስለሚታመን እውነትም ስለሆነ ሬንጀሩን የለበስክ ቀን በቃ ይለያል። በኢየሱስ አስብ። 8 ወር ስልክ የለም፣ ቤተሰብ የለም፣ ስልጠና ሩጫ ብቻ። ያንን 8 ወር ጥበቃ፣ 8 ወር ቤተሰብህን አተ፣ 8 ወር ስልክህን አተ። በተለይ ያኔ ኢንተርኔት ብዙ የለም ሳይሆን በእኛ ባለንበት የእድሜ ክልል ብዙ ኢንተርኔት ተጠቃሚዎች አይደለንም። በቃ ፌስቡክ ነው ትልቁ እንትን 2008 ላይ ነው። ከፌስቡክ ውጪ ማውቀው ነገር የለም። ቲክቶክ የምንለው ምን የምንለው አልነበረም። ሶ ፌስቡክ ነው። ፌስቡክንም አታየውም። ቲቪ ነው የምታየው። ቲቪ የምታየው አሰልጣኝ አሰልፎ ወስዶ ቲቪ ጋር ያስቀምጥሃል፣ ያስነሳሃል፣ ወደ ዶርም ይወስዳል። የሚሊተሪ አካሄድ እያንዳንዱ ነገር ስክሪፕት ነው የሚመስለው። አንተ አሁን በፊልም ህይወት ብዙ ቆይተሃል። ከካሜራ ጀርባ ብዙ ኤክስፔሪየንስድ ነህ አይደል? ፊልም ዳይሬክተሩ በሚፈልገው ሼፕ ነው የሚሰራው። ፀሐይዋ እየጠለቀች ከሆነ እንዲቀረጽ የፈለገው ፀሐይ እስኪጠልቅ ቁጭ ብለህ ትጠብቃለህ። ዚስ ኢዝ ሚሊተሪ። በቃ አሰልጣኙ ውሃ እንድትጠጣ እስኪፈቅድልህ ውሃው ቁጭ ብሎ ፊት ለፊቱ እንዲየተንቀሳቀሰ ልያለ እየወረደ አጠጣት። አዎ ለዚህ ነው አሁን እኮ አንተ ብዙ ነገሮችን አያለውና እንትን በቃ አንድ ነገር ከዚህ አንስተ እዛ ጋር ይሄን እንደዚህ ያርግ እንደዚህ አይነት እንትን ፊል አረጋባሉ ብዙ ጊዜ ማለት አይ ነው። ብዙ ወታደር ቤት ላይ ያሉ ሰዎች እንደዚህ አይነት እንትን አላቸው። ወታደር ቤትና እስር ቤት የቆዩ ሰዎች አንድ ጓደኛዬ ከስንት ዓመት በኋላ ታስሮ ሲወጣ እንደው ወጥሮ ሽንት ቤት ደርሼ ልምጣ ያለኝን ቀን አረሰውም መቼውና በጣም ነው ይገርመኝ። አስፈቅደህ ነው አምጥተው እና በጣም ነው ይገርመኝና ወይስ ወታደር ቤት ይሄ እንደዚህ አይነት ነገሮች ይሄ ከዛ የመጣ ተጽዕኖ ነው። ምንም ጥያቄ የለውም። አሁን እኔ ከእንቅልፌ ስነሳ እኮ አልጋ ማንጠፍ አጋዥ አለ ቤት ውስጥ። ሰው ቤት ውስጥ እህቴ ያለች፣ ፍቅረኛ ያለች፣ ሚስቴ ያለች ምናምን ልትል ትችላለህ። ሚሊተሪ ቤት ስትሆን ግን ማንም ይኑር አገባም አይምሮህ ማንጠፍን ለምዷል። ገብቶሃል? አይምሮህ ከእንቅልፍ ተነስተህ የመጀመሪያ ስራ መታጠብ ነው። የመጀመሪያው እንደውም የዘለልኩት አለ ማናፈስ ምንለው ህግ አለ በሚሊተሪ። ምን ማለት ነው? በጣም አሪፍ ጥያቄ ነው። ብዙ ሰዎች አያስተውሉትም። በሚሊተሪ ህግ ግን በሽታን ከሚያስፋፉ አካላት አንዱ ሙቀት ውስጥ ያደረ ወይም ደግሞ ይሄ በጣም ያለበው ሰው አለ በተፈጥሮ። ባያለብህም ሙቀት
ጥሩ ሽታ አያመጣም አይደል? ሙቀት ከሰው የኛ የሰው ልጅ በባህሪው በጣም እየሞቀ ሲመጣ ሽታው ይቀየራል። ልክ ነው። እና የተኛንበት ፍራሽ በሚሊተሪ ዲሲፕሊን እኔ አሁን ሚሊተሪ ቤት ስገባ ነው የኔ ያወቁት እንጂ ወይ ዶክተር ነግሮኝ ወይ ምናምን አይደል። በሚሊተሪ ዲሲፕሊን አንድ አልጋ እንደተነሳ አይነጠፍ ማናፈስ የሚባል ነገር አለ። በጣም የሚገርም እኮ ነው። ያው ይሄ ፀሐይ ማሙቅ አቃሉ ብርድ ልብሳችንን ማናት ማዘር ስታሞቅ ይሰጣል። የድሮ አባቶች እናቶች አውጥተው ነው የሚያሰጡት። ይሰጣል። ሚሊተሪ ቤት ደግሞ ልክ ከእንቅልፍ ስትነሳ ከስክስህን ከመልበስ በፊት በዲዛይን ነው አምሶላዋን ከላይ ከትራስጌ ጀምሮ እኩል እያጠፍካት አምጥተህ እግርጌ ጋር ታስቀምጣታል። እኩል በፍራሹ ልክ ነው እኩል ታጥፋ መታ ትቀመጣለች። ከዛ አምሶላዋ የተኛበት የተጨማደደችው አላ እሷን ወጠር አድርገህ በግራም በቀኝም በትራስጌም በግርጌም ወጥረህ ውጥር ብሎ እሱንም የሚከታተል ሰው አለ። እንደዚህ ሲያልፍ ይመስለኛል ቁጥር አለ። ኦኬ የአልጋ ቁጥር ወይም ደግሞ አልጋ ከሌለ የፍራሽ ቁጥር 9ኛ ቁጥር ላይ የሚተኛው ሰው ማን እንደሆነ ይታወቃል። ኦኬ እዛ ጋር ግርግር የለም። ባይዘይ 9 ቁጥር የሚጠቀሰው ቆይ እሱን ከመምጣቴ በፊት ያንን አናፍሰህ ሄድክ አይደል? ማንቂያ የምትባል ስፖርት አለች፣ ሩጫና ፑሽአፕ ምናምን ናት። እሷ ቢፎር ቁርስ ከቁርስ በፊት ማለት 11 ሰዓት ነው። 11 ሰዓት ለስንት ሰዓት ነው የምሰሩት? እሱን እስከ 1 ሰዓት ኦልሞስት ማንቂያ ተብሎ ከ11 ሰዓት እስከ 1 ኦልሞስት 2 ሰዓት እንግዲህ ማንቂያ የሚገርም ነው። እሺ 2 ሰዓት 30 ደቂቃዋን የሽንት ሰዓት ተብላ 30 ደቂቃ ከስክስ ለብሰ ወደ ሽንት ሂደህ ጨርሰ ፊሽካ 11 ተኩል እዛ ፊሽካው ጋር መገኘት አለ። ከሰልፉ የሆነች ደቂቃ ከዘገየ እዛ ጋር አይጨቃጨቅም። ማነው ነው የዘገየ? ስሙን ጻፍልኝ ቲመሪ ስሙ ይጻፋል። መስክ ላይ ነው የምንገናኘው ለቅጣቱ መስክ ነው። ያቺ ማንቂያዋን ግን ይሰራል። ማንቂያዋን ይሰራል። እዛ ጋር ምንም አሁን ልክ ማንቂያ ሄድ ካደር ሌላ ሰው መጥቶ ደግሞ የተኛበትን አናፍሶ ነው የወጣው አይደለም የሚለው። ማንጠፍ ቀጥሎ ነው። ማናፈስ የመጀመሪያ ስተት የተገኘበት በትክክል አምሶላ ያላጠፈ ያልወጠረ አናፍሰ አምሶላው ካልተወጠረ ስም ይጻፍ ወይ የአልጋ ቁጥር ይጻፍና 9 ቁጥር ላይ የሚተኛው ማን ነው ቲመሪ ይላል። እከሌ ነው ውጣ። ከዛ እሺ ቅድም ማንቂያ ላይ ያረፈደው ማን ነው? ውጣ። ሌሎቻችሁ ወደ ምሳ፣ እናንተ እዚህ ወደ ቁርስ። ከምሳውማ ገና ማንቂያው ላይ አትቀጣም። አሁን ማንቂያውን ከ11 ሰዓት እስከ 12 ተኩል እስከ 12 እስከ 1 ሰዓት ሄድክ። እስከ 1 ሰዓት እንትን ከዛ ወደ ቁርስ ነው የምትሄዱት። ከዛ ይኸውልህ ያ ሰዓት ቅጣት የለም። መስክ ላይ ቁርሱን በላን። ከዛ ከጨረስኩ በቃ ቁርስ ትበላለህ። የቁርስ ደግሞ ፖሌን ቆጠራ የሚባል ዋናው አለ። በማዕከል ቆጠራ አለ። በማዕከል ማለት ሁሌ ጠዋት 2 ሰዓት ላይ ሁሉም ፖሌን ይሰለፋል። ሁሉም ሰራዊት። ከዛ ማታ ጠፍቶ ያደረሰው ካለ ሪፖርት ይደረጋል። ለሊት የሚጠፋሉ። አሁን ለሊት በቃ አይኑን ጨፍኖ የሚጓዛል ስልጠናው ከብዶት እና በዛ በሌሊት የሚጠፉ ሰዎች አሉ። ኦቪየስ ነው። ባይዘው ሚሊተሪ ቤት ጠዋት ቆጠራ የሚካሄድበት ልክ እንደ እስር ቤት ነው። እስር ቤትም ሰው ጠፍቶ ሊያድር ይችላል። ገባ? የታመመ ሊኖር ይችላል። እያንዳንዱ ይቆጠራል። ሆስፒታል ያለ፣ ክሊኒክ ያለ ይለያያል። ሪፈር ያለ፣ ህመም ላይ ያለ፣ ለምሳሌ እግሩ ተሰብሮ በስፖርት የሆነ ነገር ጉዳት ደርሶበት ቤት የሚቀመጣል ሰፈር በሽተኛ ይባላል እሱ። ከዛ ክሊኒክ ደግሞ አለ። ከዛ ደግሞ ሪፈር ወደ አዲስ አበባ ሚላክ ደግሞ አለ። እነዚህ በሙሉ ይቆጠራሉ ነው ፖሌል ላይ ማመጣዋት። ስለዚህ ልክ ያ ቆጠራ አልቆ መስክ ትሄዳለህ። አሁን ችግሩ መስክ ላይ ቅጣቱ የሚጀምር ትላንት ሙሉ ቀን ያጠፋህ ጥፋት ነገ 6 ሰዓት ነው የምትቀጣው። አድሮ ተጽፎ ማስታወሻ ተይዞ ከዛ ለአሰልጣኝ ተረኛ አሰልጣኝ ቀጪ ሁሉ ይቀያየራል። ባይዚ ቀጪ ዛሬ ቀጣ ነገ አይቀጣም። አሁን ቀጪና አሰልጣኝ ይለያያሉ። አንድ ነው ግን ቀጪና አሰልጣኝ ማለት ለምሳሌ ዛሬ አንተ ዘግይተህ ከቀጣህ ነገ ደግሞ በጊዜ ደምሳ መብላት አለብህ። ሁሌ ይሄን እየቀጣ አትኖር። ስለዚህ ያኛው እየቀጣው እሱ ደግሞ ሄዶ ይበላል ምሳ። እንዴ ወይ እኔ ባይዘይ ማን በቃ በጣም ቀን በቀን ከሚቀጡት አካላት ውስጥ ነው። ኧረ እባክህ እንደዚህ ፍቅር ኖሮ ለውትድርና ፍቅር ኖሮ እንዴ ምላሴስ የከተማ ልጅ ስትሆን ታወራለህ።
ቀል ላስቅ ብለህ እኮ ተሳቃ ያለ ቦታ አስቀሃል። ስለዚህ ነገ መስክ ላይ እንገናኝ ያለ የሚገርም ነው። በጣም ከባድ ነው። ለዛ ነው እንዲቻልከው ወታደር ያስብላል። እውነት ካለህ እንትን በጣም አንዳንድ ልጆች እንደው በቃ ቤተሰብ ጥሩልኝ ካለዛ ራሴን አጠፋለሁ፣ ቤተሰብ መጥቶ ይውሰደኝ ካለዛ ራሴን ገላለሁ ብሎ አስፈራርቶ ቤተሰብ ያስመጣ ሰው አውቃለሁ። እንዲህ ግን የሚያጠፉ አሉ እንደዚህ ራሳቸውን ይልሃል። ግን በጣም ጥንቃቄ ይጨምራል። ሚሊተሪ ቤት ራስን የማጥፊያ አማራጭ የለም። አሁን ራስ ለማጥፋት አማራጭ ያስፈልጋል። ለምሳሌ መብራት መያዝ ምናምን የሚባል ነገር አይደል? የሆነ ነገር መጠቀም፣ ገመድ ልትጠቀም ትችላለህ። መዝለል፣ አንሶላ፣ ለምሳሌ አንሶላ ትራስ አትችልም። ምክንያቱም አንሶላ ለመጠቀም ብቻህን መሆን አለበት። ዶርም እኮ ያለ ሰዓት አገባም ብራዘር። ኦኬ ዶርም ሁሉም ሲገባ ነው እኩል የምትገባው። ዝም ብሎ በቃ ውሃ ለመጠጣት ያለ ሰዓት አገባም። አንተ በውሃ ትንታ ለሞት እንኳን ብትል እግዚአብሔርን እያንዳንዱ ነገር ጥንቃቄ በቃ። እና ደግሞ ያ ሰውዬ ራሱ ይቅርታ ብሎ እንዲመለስ ይደረጋል። በጣም ብዙ ቴክኒክ አለ። እኔ እንዴት ነው ይሄን ሳይንስ ያመጡት ብዬ እስክጠይቅ ድረስ ብዙ ቴክኒክ አለ። ራሱ ተመልሶ ተጸጽቻለሁ ይቅርታ እንዴ። ለምን ምግብ እያበላ ነው የሚቀጣ? በራብ አይጎዳህም። ሚሊተሪ ቤት አለመብላት ነው የሚያስቀጣው፣ መብላት አያስቀጣም። ለምሳሌ አንተ የምግብ አድማም ያደርጋል። አልበላም ብሎ አልበላም ሚል ለምን? በቃ እኔ ተስማማኝ አይደለም፣ ወደ ቤቴ መልሱኝ፣ ወደ ሀገሬ መልሱኝ ሚላል። ወደ እናቴ በቃ ልሞት ነው ሚላል። ፍርፍር ነው የሚያለቅስ። ከዛስ ሁለት አሰልጣኝ ይመጣና ግራና ቀኝ ቆሞ ብላ። ካልበላስ ግን አልበላም ቅጣት አይደለም። አሁን ለምሳሌ ቅጣት በቃ ግን አሁን ለምሳሌ ለቅጣትም ፍቃደኝነት መሟላት አለበት ብዬ አስብ። አሁን ለምሳሌ ቅጣቴ ፑሻፕ ከሆነ ፑሻፕ ስራሴ አልሰራም ብል ምንድን ነው እንትን የሚለኝ? አልሰራም። ትሰራለህ ምን እንግዲህ እጄን ይዞና እግሬን ይዞ ያሰራኝ አልሰራም። አኮብኩብ ቢለኝም አላኮበኩብም። ይብሳላ። ምን ያደርገኛል? በጣም ቀላል ጥያቄ ነው። የመጀመሪያው ትታሰራል። እስር ቤት ባለመታዘዝ እዛው እስር ቤት አለ። እዛው የሰልጣኝ እስር ቤት እዛ ውስጥ ገብተህ በምንድን ነው ልትጠይቅ የምችለው? መጠየቅ አይደለም ተጸጽቻለሁ ይቅርታ ብለህ ላጠፋኸው ጥፋት እንድትመለስ። አይ እስር ቤት ሲሆን በህግ ምናምን ከታሰርኩ አሁን አንድ አሰልጣኝ ገባው ለምሳሌ መሰለኝ በቃ ውትድርናን በጣም ስለምፈልግ ምናምን አልኩኝና ገባው ፍቅሩ ስላለኝ ገብቼ ከአቅሜ በላይ ሆነ ሁሉ ነው። የመጀመሪያው ይኸውልህ እዚህ ጋር ነው የሚመጣው። አሪፍ መጣህ። የመጀመሪያው ገባው ከማለት በፊት ማሰልጠኛ ገብተህ ሁላ 2 ጊዜ ነው የሚነበብልህ ህጉ። የመተዳደሪያ ደንብ ቁጥር 1 ቁጥር 2 ቁጥር 3 ተብሎ ይነበብልሃል። አንደኛ ለአሰልጣኝ በምንም አይነት ሁኔታ አለመታዘዝ አይቻልም። አሰልጣኙ ከፈለገ መፈጥፈጥ ከሆነ ትፈጠፈጣለህ። ሆነ ነው። አሁን ለምሳሌ ልክ ነህ እኮ ይሄንን አምነህ ነው መመለስ ይፈልጋል ትባላለህ። አምነህ ነው የምትገባው። ይሄንን አው መስሎ ነው። አሁን እዚህ ጋር ስልጠና ስላልጀመርክ መሰለህ ገባህ። ከዛ ከአቅም በላይ ሆነ ሁሉ ነገር። ሰውነት መቋቋም አቃተው። አንተም ባይምሮም የተዘጋጀ ስላልሆንክ እንትን ሆነ ምናምን ያጋጥማል። እንደዚህ አይነት ሰዎች አሉ። ባጠፋህ ቁጥር መቀጣት አለብህ። ቅጣቱም ከአቅም በላይ ሆነ። ትክክል። አልችልም አልክ። በቃ አልችልም፣ አልሰራም። ምንድን ነው የሚያደርገኝ? እስር ቤትም ብገባ ነው የምትቆየው። ቆየው በቃ ያንንም እኮ ቆይቶ ምንም ሊያደርገኝ አይችልም። አሁን ትመለሳለህ ነው። በውትድርና ህግ አለው። ለምሳሌ እሺ ብሎ ገብቶ ስልጠና ጀምሮ ወይም ደግሞ ስልጠና ጀምሮ አቋርጦ በመውጣት የሚል የወታደር ህግ አለው። ለእስር ቤት በህግ ሊያስጠይቅ የሚችል መባረር ነው። የኢትዮጵያ የውጭ የሲቪል ህግ እዚህ ጋር አይዳኝም። የወታደር ህግ እንደዚህ አይነት ህግ አለው። መባረር በቃ መባረር አሰልጥኖ ነው። ስለዚህ ላስት በቃ አልሰራም፣ ከአቅሜ በላይ ነው፣ አልችልም፣ በቃ ተውኝ ካልክ ትባረራለህ። የመጀመሪያ መታሰር አለ። የመጀመሪያ በምክር በግንባታ ጓደኞች እንዲገነቡ እንዲመክሩ ይላካሉ። በዲሲፕሊን ስቴፑ ግንባታ ኮሚቴ የሚባላል። አንተ ያጠፋውን ተጸጽተ በቃ ተው ምናምን ይሉ
ትንሽ ስነ ምግባር ያላቸው ዲሲፕሊን የሆኑ ሰዎች ይላኩልሃል። ለእነሱም አልሰማ አልክ። ከዛ የቅርብ አመራር ይመጣና ይሄ ነገር ልክ አይደለም፣ ልጅነት ሊሆን ይችላል፣ ተው በቃ ተመለስ፣ ሰልጥን፣ ይጠቅምሃል፣ ነገ እንደው እዚህ ስራ ላይ እንኳን ባትቆይ ለሲቪል ህይወት ራሱ ይጠቅምሃል ይላል። በትክክል ሚሊተሪ ዲሲፕሊን ነው የምትማረው፣ ግድ የለህም ይላል። እሱንም አሻፈረኝ ትላለህ። ሶስተኛ ላይ እስር ቤት ነው የሚጠብቅ። እስር ቤት ትገባና ምን እንደምትደረግ ልንገርሽ። ቀላል ነው ባይዘ ራስህ ተመልሰህ ትመለሳለህ በጸጸት። የመጀመሪያው የሚደረገው ጨለማ ቤት ብቻን ከሁሉም በማይመች ሲቹዌሽን ውስጥ ትታሰራለህ። በማይመች አረ ያሰልጣኙ ቅጣት በምን ጣዕሙ የምትለው አይነት እስር ቤት ነው። እንድቻ አትነካም። እግሩን የሚያነሳብህ እጁን የሚያነሳብህ ሰው የለም። ማሰልጠኛ ቅጣት ነው። በቅጣት ነው የምትመለስ። እስር ቤቱ ነው የመጨረሻው ቅጣት። ከዛ ምግብ ይሰጣል። ምግቧ እንደበላህ የ3 ሰዓት ጎማ አለች። ጎማ ይዞ መቆም ነው። 3 ሰዓት ሙሉ መቆም ነው። ጎማውን ተሸክመ መቆም፣ መቀመጥ አይቻልም ፀሐይ ላይ። የመጀመሪያዋ እሷ ናት። ልክ እሷን እንዲህ እየተርገፈገፍክ ሰውነት እየተርገፈገፍ ስታስቀምጥ ምግብ ይመጣልሃል 6 ሰዓት ላይ። ምግብን ጥንቅቅ አድርገህ ትበላለህ። ከዛ 1500 ቁጭ ብድግ ይልሃል መቶ አሰልጣኙ ቀጭሃል። 1500 ቁጭ ብድግ 1500 ነው ያልከኝ ብል ያውቃል። 1500 ቁጭ ብድግ 1500 ብሎ ነው የሚያዝህ። አንተ እኮ 100 ሳሰራ ፌንት ትነቅላለህ ነው በቃ ይሄ ነው። 1,500,000 ይላል። ከፈለገ አሰልጣኝ ይመደባል እኮ በየቀኑ አንተን እዛ ጋር የሚቀጣ። ከዛ ብትር ይዛል እሱ ታች ላይ ማለት ራሱ ደክሞት በአፉ አንተ ቁጭ ብድግ ለምትለው ይደክመውና በእንጨት ነው የሚያዝ። እንጨቱን ወደ ታች ሲያደርገው ወደ ታች፣ ወደ ላይ ሲያደርገው ወደ ላይ፣ ዱላ ይዞ ማለት ረጅም ዱላ አለች ቀጠን የምትል ወደ ታች ወደ ላይ ወደ ታች ወደ ላይ እያደረገ ሲቀጣ ይውላል። አሁንም ጨለማ ቤት ትገቢያለሽ፣ እዛው ታድሪያለሽ። ጸጸቱ ይገላል። ምን አለ በታዘዙ። እሺ በቃ ውሰዱኝ ይቅርታ እንዲህ እስክትል ነው። እሺ በቃ ሁሉን ትቼ እታዘዛለሁ። ቶርች ነው ይሄ፣ ቅጣት ቶርች ነው። ይሄ እኮ ማለት እንኳን ለራስህ ለሆነ ነገር ለውትድርና መሰልጠን ቀርቶ ያልወሰድኩትም ነገር ቢኖር ወስጃለሁ ልል ይችላል። ይሄ ቶርች ነው። ነፍሰ ጡር ነኝ ሊያስብል ይችላል። ወንድ ሆነ በጣም ከባድ። ግን አንተ ይሄንን አሁን እንደዚህ ተቀጣል ቁጭ ብድጉና የእስርና የጎምዬ አልተቀጣሁም። እኔ የተቀጣሁት ግንድዬ ምንድን ነው? ግንድ በጣም አሪፍ። ግንድዬ ማለት ትልቅ ግንድ አለ፣ እሱን ተሸክመ መሮጥ ነው። ከዛ መተኛት መነሳት፣ አቅፈው ከዛ ተነስተህ ልክ ቅጣትን ኦኬ ይዘህ ቁጭ ብድግ እንዲህ አቅፈው ዱላውን ጭራሽ እንዲህ ከዛ እዛም ያክል ግንድ እንዲህ አቅፈህ ቁጭ ብድግ ከዛ ሩጥ ና ቁጭ በል ተነስ ይልሃል አሰልጣኙ። እችን ደጀ በልቼን ታሸው ከባድ ነው በጣም። ከዛ ዝንጥ ያርጎ ያልብሶ ጭቃ ላይ ተንከባለል ይልሃል። ዝንጥ አርጎ አልብሶ ለብሰህ ፏ ብለህ ሻወር ግባ ይልሃል። ታጥበህ አንተ በቃ ጨረስኩ ቅጣቴን ስትል ና ይልሃል። እዚች ጎርፏን አያታ ሂድ ተንከባለል። ስትንከባለል ድገማት ይልሃል። ወደዚህ ድገማት ይልሃል። ትደግማታል። ከዛ በኋላ ፊትህን ያየውና ፊትህ ላይ ፈገግታ ከሆነ ሂድ በቃ ታጥበህ አሁን ልብስህን ቀይር ይልሃል። ፊትህ ደም መስሎ ብስጭት እልህ ካለው ድገማት ይልሃል። አይ ከሌላው ቅጣት አንፃር ይሄ ቀለል ያለ ነው። የሚያዝናናኝ አስቡ። ገላን ታጠብ ተብዬ ነጭ በነጭ ለብሼ እዛ ከተንከባለል ሲሪየስሊ በጣም ነው ልስቅ የምችለው። ቅጣት ነው ብዬ ያኛው ግን ግንድ ተሸከመ ቁጭ ብድግ ጎማ ቁጭ ብድግ 1000 ምናምን። ኧረ ከባድ፣ ይሄኛው ከባድ ነው። ከዛስ እግር ግን ይታዘዛል። እንደዛ ሰርተህ ሽባ ነው የምትሆነው። ጉልበትህ ከጥቅም ውጭ ይሆናል። የመገጣጠሚያ የሚባሉ አካላት በሙሉ ውልቅልቃቸው ነው የሚወጣው። አውዲ ምንም በቃ መሄድ ሁላ ነው በዳዴ ነው። ከዛ ደግሞ ድጋሜ እሱን ተቀተ ጠዋት ደግሞ አሁንም ለስልጠና ተዘጋጅ። የሚገርም ነው። እያነከስክ ትሄዳለህ። ባይዘው
በቅጣት ምክንያት ስትራፖ መጥቶ ወይ ደግሞ የሆነ ነገር ተጎርተ አይ ትላንት በጣም ስለተቀጣ ዛሬ ይቅር አይደል ትሄዳታለህ። ስትሰራ ነው የሚለቅ ነው ህጉ እንዴ። ቀይ ወጥ እኮ እኔ እኮ በጣም የሚለይብኝ እኮ አሁን እኔ ትርፍ አንጀት፣ ትርፍ ስጋ፣ ትርፍ ምናምን እያለ እዚህ ሀበሻ ፒፕል ሲያወራ በጣም ነው የሚያስቀኝ። የሚገርም ቀይ ወጥ በበላን ቀን ነው ውድድር የሚያደርጉት። ቀይ ወጥ በልተህ ሩጫ ውድድር? እግዚአብሔር ምስክሬ ነው። ውድድሩ ራሱ ፕላን ሲደረግ በቀይ ወጥ ቀን ነው። የሚገርም ነው። በቃ በሩዝ ቀን፣ በወተት ቀን። ሩዝና ወተት እንግዲህ ለመገንፈል ትንሽ ነው የሚበቃው ወደ ላይ ለመውጣት። በጣም በሱ ቀን አደገኛ ሩጫ ያደርጉታል። ይለያል። በቃ ይሄ ውጭ ላይ ያለ የሳይኮሎጂ እንትን ማለት ነው። ይሄ በቃ ውጭ ላይ ሲቪል እያለ ያለ ሳይንስ እዛ ጋር አይሰራም። ይገርም ነው። ለሚሊተሪ የሳይንስን ህግ የሚጥስ ማይንድ ሴት እንድትገነባ ነው የሚፈለገው። የሳይንሱን ይሄ ሳይንሱ እንዲላምና የሚለውን እንድጥሰው ነው በቃ። የሚገርም ነው። የሰው ልጅ አይምሮ ከፈለገ ሁሉን ይችላል ወደሚል ማይንድ ሴት ነው የምትገባው። ፍራቻው የእንትን ነው ይልሃል። ይሄ ያደክበት ምናምን እውነት ነው ባይዞ እኔ አምኛለሁ። በግድ ዘንዶ አስይዘውን አምኛለሁ። ኦኬ ስልጠና ቦታ ዘንዶ ይዛል? አዎ ስልጠና ቦታ አንዷ በስተት ረግጣው ጮኸች። እንዳጋንንት በቃ እንደያዘው ሰው ሆነች። ከዛ ማታ መተኛት አልቻለችም በህልሟ። ሴቶችም አሉ አይደለ ደግሞ? አዎ ሴቶቹ የሚቀጡ አሁን ቅድም ያልከው የቅጣቱ አይነት ይለያያል እንጂ ሴትም ነቼ ነው የምትበላው። ያው ግን ቀነስ ይላል። የቅጣቱ አይነት ይለያያል። ለምሳሌ እነሱ ማኮብኮብ አይቀጡ። ማኮብኮብ በጣም ለማህፀን ምናምን ጉዳት ስላለው እሱን አይቀጡ። ቁጭ ብድግ ነው የሚሰሩት። ሴታፕ ነው የሚሰሩት። ግን እሱንም ያው 1500 1,500,000 የሚለው አይቀርም። ወንድ ነው የሚያሰለጥናቸው እነሱ ነው? አዎ ሴት አሰልጣኝ አለ የሚያራሩት። የሴት አሰልጣኝ መስክር ግን ሌላ ዋና ስልጠና ግን ከወንድ እኩል ነው የምትሰራው። ከእናንተ እኩል ይሰራሉ ሴቶቹ? የጠዋት ማንቂያ በሴት ይሮጣሉ። የጠዋት ማንቂያ ከዛ በኋላ ያለው ማታ ዶርማቸውን ቁጥጥር የሚያደርገው ሴት አሰልጣኝ ነው። ዶርማቸውን ቁጥጥር የሚያደርገው። ከዛ ውጭ ግን ክላስ ከኛ ጋር ነው የሚማሩት። መስክ ስልጠና ከኛ ጋር ጎምዬ ግንድዬ ምናምን ምንለውን እንዳለ አብረው ነው ይሰለጥ። አብራኝ ዱቄት ሆና ጥቁርቁር ብላ ፈረንጅ መስላ የገባች ልጅ ጥቁርቁር ብላ ነው የምትወጣው። እሺ ዘንዶ ጋር ነው። ዘንዶ ስታገኘው ግን ማለት አስፈሪ ፍጥር ነው። እኔ በጣም ከምፈራቸው ነገሮች ምንም አልፈራም። ተሳቢ እንስሳ ግን ይቀፈኛል። እፈራለሁ ሳይሆን በጣም ይዘገነነኛል። አሁን እባብ ምናምን ሳይ ራሱ የሆነ በቃ እኔ አይጥ ምናምን በእጄ ይዝላሉ። ችግር በቃ ግን ተሳቢ እንስሳ ስሙን ራሱ እኮ መጥራት እስከ መፍራት ነው። እባብ ማለት ዘንዶ ማለት እንፈራዋለን። ዘንዶ እንዴት ታዲያ መንካት መዳሰስ እሱ ባይዞ ሌላ ሌቭል ነው። ግን ዘንዶ እንዴት መሰል ሀፕን ያደረገው የመጀመሪያው ይሄ የስልት ስልጠና ይባላል። ስልት ማለት ጫካ ውጊያ እንደመግባት ነው። በቃ ውጊያ ትገባለህ። ከዛ ቀድሞ ቦታ ይዞ ተደብቆ የሚጠብቅ አሰልጣኝ አለ። ሪል መሳሪያ ይዞ ማለት ምን ያደርጋል? እንደ ሽፍታ ነው። ፊቱን ሸፋፍ ነው። እሱ አሁን ካራክተር ነው። እዛ ጋር የሽፍታ ካራክተር ይዞ ነው። አንተ ያንን ሽፍታ ፈልገህ ማግኘት ነው ኦፕሬሽኑ። ከዛ እሱ የሆነ ርቀት ላይ ሆኖ ይተኩሳል ነው ያደርጋል። ያን ጥይት እያሰስክ የት ጋር ሆኖ ነው የተወከሰው ብለህ እሱ ጋር መድረስ ነው። እሱን እስክትይዘው አትመለስም። የሚገርም ነው። በቃ እሱን እስክትይዘው አትመለስም ማለት ነው። ከዛ በኋላ እዛ ስልት ቦታ ሄድን ነው። እዛ ስልት ቦታ ስንሄድ ምን ሀፕን አደረገ? በእኛ መንገድ ላይ ዘንዶ ተኝተዋል ነው። በመንገዳችን እኛ በተሰጠን በስልጠና ቦታ ላይ እግዚአብሔር መንተን ዋናው ተራራው ላይ ተራራ ነው። አንዱ ተራራ ለሆነ ሻለቃ፣ አንዱ በዚህኛው ተራራ ለሆነ ሻለቃ በጣም ሰፊ ስለሆነ ጦል ላይ ያው ሲባል ሰማለሁ። ሰፊ ነው። ደርግ የሰራው ማሰልጠኛ ነው። በጣም ሰፊ ነው እና በዚህኛው ተራራ የኛ ሻለቃ ናት። የኛ ሻለቃ በወጣችበት የኛ ጋንታ ባለችበት ጋር ዘንዶ ተኝቷል ዘግቶ መንገድ። አስብ በህይወት ዘመኔ እንዲህ ፌስ ቱ ፌስ አይቼው ማላቀውን ነገር አየሁት። ተጠቅልሎ ፀሐይ የሞቀ የሚባለው ዘንዶ ፀሐይ ሰው ጧት ፀሐይ ይሞቃል ምናምን ሲባል ነው የምሰማው እንጂ የምር መንገድ እንዲዘግቶ ተጠቅልሎ ረጅም ዘንዶ አየው ማለት ነው። ውፍረቱ
እርዝመቱ ይዘገንናል። ከዛ የኛ ጋንታ አመራር ጉምዝ በጣም ደፋር ነው በጣም እና ይሄንን ዘንዶ እንደ ጠላት ቁጠሩት አለን ቁጭ አድርጎ ማለት ይሄ ዘንዶ ራሱ መንገድ አይለቅልንም ስለዚህ እኛ መንገድ ማስተካከል አረ ነፍ መንገድ እኮ አለ እንዲህ ብለን እኮ ብንሄድ በቃ አለፍ ነው እኮ አለ እዛ አይ ብሎ ነገር የለም ይሄ ማለት ለኛ ጠላታችን ነው ይሄንን ጠላት ደምስሰን ነው እናልፈው አለ ወይኔ ጌታ እኔ ልደምሰስ ይያል መቃልኩ አሁን ነው ቅጣቱን መቀጣት በኢየሱስ ስም ከዛ ኤቭሪባዲ ተነስታ ዛፍ ፍለጋ ለመንጠልጠል ሁላችንም ዛፍ ፍለጋ ከዛ አንድን ለመውጣት የምትመጪው የጦላይ ዛፎች የሉ ካሉ ደግሞ ረጃጅም ናቸው ለመውጣት የሚመቹ አይደሉም እንደ ቀረሮ ምናምን የሚባል ዛፍ ታውቃለህ በጣም ረጅም ሆኖ ቅርንጫፉ ያለው እዛ ላይ ነው እዚህ ጋር ምንም ይዘህ መውጣታችን ለመውጣት የሆነ የምትይዛቸው ነገሮች ያስፈልጋሉ ይሄ ግን ወፍራም ስለሆነ የዘመናት እድሜ ስላለው አቅፈው አትወጣ ምን አትል በቃ ከዛ አንድ ትንሽ ዛፍ አገኘን ሁሉም እዛ ላይ ዘመውጣት ዛፏ ይዛን ወደ ዘንዶ የምርህን ነው እናቴ ተሙ በስማ ለካ ዘንዶ አንዴ ተጠቅልሎ ከተኛ ይሄ ለመነሳት ለምናምን በጣም የሚዘገይ አይነት እንስሳ ካልነካ ይሄ በጣም አክቲቭ ቶቶታ የሚያደርግ አይነት አይደለም በጣም ቅርፍፍ ያለ ነው ስትነካው ግን ጅራቱን ዋርጎ ይልክልሃል ከዛ ይቆርጦ ይጥልሃል ወይ ደግሞ ጠቅልሎ ይወስዳል እንደዚህ ላይ ይጠመጠምና ይስብሃል ወደሱ አዎ ይሄን ባህሪውን ጉምዙ ሰውዬ በጣም ጠንቅቆ ያውቃል ከዛ ጀለስ የሆነ ከፍ ያለ ዛፍ ላይ ወጣና ወደ ታች መተከስ ጀመረ የዛኔ ዘንዶ ተንቀሳቀሰ ተኝቶ የነበረው ቀሰቀሰ ከዛ አካባቢውን መነጠረው ነው ማለት ዘንዶ አዎ በጣም ሲወራጭ ሜዳው ጫካ የነበረው ሜዳው ነው አዎ በጣም ከባድ ከዛ መጨረሻ ላይ ምንድነው 30 ጥይት ጨረሰ ሌላ ጋንታ መጣ 30 ጥይት ሰጣን ይሄ ሁሉ 30 ጥይት ተተኳሽ ጥይት ጨርሶ እግዚአብሔር ምስል በ30 ጥይት አልሞተም ይገርም ነው 60 ጥይት ጨርሶ በ60ኛው ላይ ምን እንዳደረገ ታውቃል ጉምዙ ከዛ ከነበረበት ዛፍ ዘሎ በሳንጃ ወጋው በህይወት እያለ በቃ በህይወት ያየሁት የድፍረት እሱ ነው ሳዲቅ ይባላል በጣም ጀግና ነው አሁን ኦልሞስት ሻለቃ አመራር ምናምን ሆኗል መሰለኝ ይገርም ነው አዎ በጣም ጀግና ነው አለ ስቲል ፌደራል ፖሊስ ነው ሰው አሰልጣኝ ነው ስቲል እና ዘሎ በሳንጃ ጭንቅላቱ ምክንያቱም ዘንዶ ጭንቅላቱን ካልተመታ አይሞትም ታዲያ ለምን ጭንቅላቱ ላይ አልተኮሰም ይደብቃል ጭንቅላቱን እሱን ለማግኘት እኮ ነው የሚተኩሰው ጀለስ ጭንቅላቱን ለማግኘት ጭንቅላቱን የደበቀበት ቦታ ነው የሚተኩሰው እንዲ ቀብሮ ጭንቅላቱን እሱ በጅራቱ ነው የሚመታው አካባቢው ከዛ መጨረሻ ላይ ሲደክመው ታወቀው ነው ደከመ ምቱና ፓወር አነሰው ጥይቱ አደፊት ፊት እኮ ነው ያረጉ 30 ቦታ ከዛ ደግሞ 30 ይሄ እኮ አንድ ጦርነት እንዴ አንድ ጋንታ ተበተናል በቃ ከባድ ነው እንዴ 60 ጥይት በልቶ ህይወቱ አልወጣ መጨረሻ ላይ ዘሎ ሳንጃ ይዟል ከዚህ ሳንጃውን ነቀለ ዘለለና አንዴ መሰለ እንዴ እየነቀለ እጅ ሰጠ መጨረሻ ላይ ዘሎ በቃ እጁ ላይ ሞተ ነው በቃ እጁ ላይ ገደለው ልክ ይሄ የሆነ አውሬ ጋር ታግለ እንደማሸነፍ ይሄ እውነትም ጠላት እንትን ደምሰሳቸዋል እግዚአብሔር እንዴ አውቲቶክስ ሲፈጠር ምን ሆነ እነዚህ በቃ ሌሎች ጦሮችም ወደኛ መጡ ሌላ ኦፕሬሽን በሌላ አቅጣጫ ሄዱት እንዴ ያስደነግጣል የምር ጠላት ተከሰተ ብለው እግዚአብሔር ሁሉም መጡ ሻለቃ አመራሩ ምንድነው ሲል ዘንዶ ገል በለው አጨበጨበ ሻለቃ አመራሩ ትክክለኛውን ጠላት እናንተ ናችሁ ያገኛችሁት ይዛችሁ ረዱ አላለም አረ ጀነራል ቁልቁለት ተራራ ላይ እንዴት ነው ዘንዶ ይዘምንወርዶ በስትሬቸር ያዝ ይሄ ጠላት ገለህ ማርከህ ወስደ ፍሬውን ማሳየት አለበት እዚህ ሜዳ ላይ አስክሬን ጥላት ሄድም አላለም ይሄንን እንደ ሰው አስበው አለ
ተሙ ተራራ እኮ ምን ያህል ርቀት እንደወጣን እኮ አድረን እኮ ነው ታውቃለህ። ተራራ ላይ አድረን ስንመለስ ኦፕሬሽኑን ግዳጁን ጨርሰን ስንመለስ ዘንዶን ይዘን ወረደ። በስ አድረን ሌላ ለስንት ያዛችሁት ግን? ስትሬቸር 4 ሰው ነው መያዝ የሚችለው። 40 ሰው ነን እኛ። እየተቀያየር ነው ይዘን የወረድነው ወደታች። ኦልሞስት ከሴቶቹ ውጪ ሁሉም ደርሶታል። በሰዓቱ 2008 ስለሆነ በደንብ አላስታውስም፣ ግን እየተቀያየርን እንደያዝን ትዝ ይለኛል። እየተቀያየርን ስንይዘው ምኑ እንደሆነ የሚከብደው ታውቃለህ? አፈር ልዞ ይነሳል እየተባልን ያደግነው። እሱ ነገር ደግሞ አለ። አስደንጋጭ ነው። ግን እባብ ነው ዘንዶ ይባላል። ዘንዶ አይባልም፣ ግን ሳይኮሎጂካሊ ተጎርተናል እንደዛ ተብለን ስላደግ። ከዛ ስትሬቸር ሲሄድ በባህሪው በሰው እርምጃ ሰው ሲራመድ እንዲህ ንጥር ይላል። ንጥር እያለ ዘንዶ ሲንቀሳቀስ የተነሳ ይመስለናል ነው በቃ። ተሳቃችሁ ነው ይሄ ነገር ተነስቷል። በጣም ነው እኮ ያስፈራው። በጣም ከባድ ነው። የምርከብ ትልቅ ዘንዶ ነው የሞት ትልቅ ዘንዶ ነው። እኔ ይገርመኛል ዘንዶ። እኔ አሁን ይሄን ቃለ መጠይቅ እያረኩኝ ባለበት ቀን ከትላንት ነው ምናምን የሆነ ደቡብ ውስጥ አካባቢ እንደዚህ 11 ሜትር ዘንዶ ተገሎ ምናምን የሚል ዜና ማህበራዊ ሚዲያ ላይ እኔም አንብቤያለሁና በጣም ረዥሙ ዓለም ላይ ይመስለኛል ባለሳሳት 8.4 ሜትር ነው። የምርህ ነው? አዎ። እና ምን ያህል ትልቅ እንዳለ ሪሰርች ያልተሰራም እንጂ 8.4 ምናምን ምናልባት በጣም ረዥም ሊባል ከሆነ 9 ሜትር አካባቢ ዘንዶ ቢሆን ነው ረዥሙ የሚባለው። ይሄ እንግዲህ 11 ሜትር እንደተባለው በትክክል ከሆነ የዓለምን ሪከርድ የሚሰብር ትልቅ ዘንዶ ነው። እንግዲህ በጣም ረጅም ነው። መመዝገብ ነበረበት። ትልቅ ኢቭን እነዛን ዘንዶች በጣም ብዙ ቱሪስቶች ብዙ ዶላሮች ከፍለው ይጎበኛሉ። ይሄም አንድ የቱሪስት መስህብ መሆን የሚችል ነገር ነበር። ቢታወቅ ቢጠና እንደዚህ አይነት ነገሮች ያው ህዝብ በደቡ አንዳንዴ እንደውም መንፈሳዊ ሰዎችም ዘንዶ ተገደለ አይነት ነገርም እያየው ነበር። ቅርስ ጥበቃና ይሄ የእንስሳ ጥበቃና እሱ ነገር እነዚህ ነገሮች ግንዛቤ ይፈጥር ብዬ አስባለሁ። የቱሪስት መስህብ ናቸው። ትልቅ እንትን ነው እና በቀጥታ ደግሞ ዘንዶ እንደው እንፍራ እንጂ በባህሪያችን በቀጥታ ጥቃት የሚያደርግም አይደለም። ትክክል አይደርግም። በቀጥታ መጥቶ ካልነካካው የሚያደርግ እንትን አይደለም። አታክም ያደረገ እንስሳ እንግዲህ ገና ሲገኝ ነው ያ ነገር ያደረጉበት። ፌስቡክ ላይ ይዘውትም አይቻለሁ ምናምን ተለቆ ፒክቸሩን አይቻለሁ። ይሄስ ግን ከባድ ነው፣ ያስደነግጣል። ከ4 በፊት ይሄን ዜና ሰምተን አሁን ደግሞ ይሄን ቶፒክ ማውራታችን በጣም የሚገርም ነው። እሺ እንግዲህ ወታደር ቤት እንደዚህ ይህን ሁላ እንትን አሳለፍክ ምናምን ብዙ መስዋዕትነት ነው የከፈልከው። ለስልጠናውም ደስ ብሎ ለምርቃቱ ቀንም አልደርስ ብሎ ነው እንትን ያልከው። ትክክል። ከዛ በኋላ ወደ ሶሻል ሚዲያ በሚሊቴሪ መጣበት። አብሶ በቲክቶክ አሁን ወደ 800,000 ገደማ ተከታዮች አሉ። በጣም የሆነ ሰዓት ሪች ያረጉ በጣም የሚገርሙ ቪዲዮዎች በወታደር በሬንጀር ልብስ በፌዴራል ፖሊስ ልብስ ነበረ በጣም የምትታየው። እና እንዴት ወደ ሶሻል ሚዲያው በእንደዚህ አይነት ሀሳብ ልትመጣ ቻልክ? በጣም አሪፍ ጥያቄ ነው። እኔ የምወደው ሀሳብ ነው። ፋይናሊ ዋጋም ከፍዬበታለሁ። በመክፈሌም ደግሞ ሁሌም ምኩራራበት ፕራውድ ማደርግበት ውሳኔ ቢኖር እኔ ሶሻል ሚዲያ ላይ እንኳን በፌዴራል ልብስ ወጣው የሚለው ነገር በጣም ፕራውድ ማደርግበት ነገር ነው። ምንም የሚያሳፍረኝ አይደለም ስቲል። እና ምንድነው የመጀመሪያው ዓላማዬ ከስልጠና ጀምረን ዋጋ እንከፍላለን ሬንጀሩን ለመልበስ። ከዛ ሬንጀሩን ከለበስን በኋላ ደግሞ ግዳጅ በተለያየ ሀገር እንሄዳለን። በተለያየ የክልል ከተሞች፣ የክልል ገጠሮች፣ ጫካዎች እንሄዳለን። እኔ በብዛት ባልሄድም 20-30 ዓመት ፌዴራል ፖሊስ ውስጥ ሀገርን ያገለገሉ አመራሮች ሲነግሩኝ ግን በየሄዱበት ክልል
የሚገባቸውን ክብር አያገኙ፣ የሚገባቸውን ሪስፔክት አያገኙ። እና ያ ነገር በጣም ነው የሚገርመኝ። እኔ ለምን ይላሉ ለሌላ ሀገር ነው እንደ እያገለገልን ያለ ነው ማለት ይሄን ዩኒፎርም እኮ የለበስነው ኢትዮጵያውያንን እና ህዝቦቿና ሀገሪቷን ለመጠበቅ ሲጀመር ደግሞ ሀገር የሚባለው ነገር መሬቱ አይደለም ህዝቡ ነው። አንድ ይሄ ኢትዮጵያ 130 ምናምን ሚሊዮን የሚባለው ህዝብ ባይኖር በቃ ምድረ በዳ እንጂ ኢትዮጵያ አይባልም። ሶ ህዝብን ለማገልገል እኛ ደግሞ በተለያየ ቦታ በጸጥታ ችግር ምክንያት መስተዳደር ስራ ያቆመበት፣ ካቢኔ የፈረሰበት፣ ትራንስፖርት አገልግሎት ንግድ የቆመበትን እየሄድን እንደ ፌደራል ፖሊስ እንደ መከላከያ ሰራዊትም ከኛ ጋር አብረን ማለት ነው በቅንጅት የተሰራ ብዙ ከተሞችን ስራ ስናስጀምር አውቃለሁ እኔ ራሴ ባገለገልኩበት ማለት ነው። ይሄንን ማቅበትን ሁኔታ ግን ከህዝቡ የምናገኘው አንዳንድ ቦታ ላይ የምናገኘው እንደ ሁሉም ባለለም ግን አብዛኛው ሚሊተሪ በፍራቻ ፍራቻው ደግሞ አድጎ ወደ ጥላቻ ተቀይሯል። ፍርሃት ሲያድግ ጥላቻ ይሆናል ባይዘው እና በቃ ላይክ ያ ነገር በጣም ይቆረቁረኝ ነበር። እንዴት አድርጌ ነው ይሄንን እኔ ፐርሰናሊ ማስቀረት የምችለው ስል ብዙ ጊዜ ለአእምሮዬ ቤት ስራ ሰጠው ነበር። ለካ እኔ በውስጤ ብዙ ይሄንን ነገር ሳሰላስል በምን አምናለሁ እኔ በልብ ደጋግም የምታስበው ነገር መፍትሄ አይዲያዎች ይሰጣል አእምሮ። ይሄንን አምናለሁ። ከዛ አይዲያ ሰጠኝ ነው አእምሮዬ። በቃ ይሄንን ነገር እንዴት አድርጌ ታዋቂ ልሁን? ታዋቂ ከሆንኩኝ ማወራው ነገር ይደመጣል። ከተደመጠ ይሄንን አስተሳሰብ ማፍረስ ይችላል። ስለዚህ ፊልም ልማር አልኩ። ከዛ አክቲንግ ለመማር አሰብኩኝ። ቲያትር ምናምን ለመማር አሰብኩ። እሱንም እንዴት ልማር ብዬ ደግሞ ገንዘብ መክፈል አልችልም። የሚከፈለኝ በሰዓቱ 2500 ብር ነው። ይሄንን አይዲያ በማስብበት ሰዓት እኔ 2500 ብር ነው ደሞዜና ከዛስ ከ2500 ደሞዝ መክፈል ይከብደኛል። ስለዚህ ሌላ መንገድ አስመልኝ ብዬ ለራሴ አሁንም የቤት ስራ ሰጠው። ግን እኮ አለ በፌደራል ፖሊስ ውስጥ የኪነት ቡድን አለው አይደለ? በዛ ውስጥ እንዴት መሳተፍ አልፈልግ? በጣም አሪፍ ጥያቄ ነው። እዛ ውስጥ ለመሳተፍ የመጀመሪያው ነገር ከዛ በፊት ኤክስፒሪየንስድ ሆነ እንጂ ተምረ ከዜሮ አይደለም። የሆነ ታለንት ኖሮ ታለንት እንዳለ ከታመነ ትወሰዳለህ ነው። የሚወስድ ደግሞ የሆነ አካል ነው እንጂ አንተ ተነስተ እኔ እንዲህ ፍላጎታ ላይ ውሰዱኝ ብትል የሚወስድ የለም። አዎ በመጀመሪያማ ትምህርት ስልጠና ማግኘት ይኖርባል። ስልጠናው የለም ነው። ስልጠናው የለም። የሰለጠኑን ሰዎችን ነው የሚወስደው። አንተ እኔ አሁን ለምሳሌ በውጪ አርት ተማርኩ አይደል? ስለዚህ ያንን አርት የተማርኩበትን ዶክመንቴን ባስገባ ኦኬ ይሄ ልጅ አርት ተምሮ ይምጣኛ ጋር ግን እኮ በአሁን አብሶ አይ ዶንት ኖ ይሄ በአክቲንግ እንዳልከው በቲያትሪካል አርት ምናምን እንጂ በሙዚቃ ግን እኔ ብዙ ነገር እንዳቅ የረዳኝ ወይም እንትን ያልኩት ብለው ሲያወሩ ረጅም ጊዜ ስልጠና እንደወሰዱም አድርገው የሚያወሩ ትላልቅ የሙዚቃ ባለሙያዎች የሳክስፎን የሚጫወቱ ጊታር የሚጫወቱ ድራም ላይ ያሉ እንደዚህ አይነት ሰዎችን ባለሙያዎችን እሰማለሁ ቃለ መጠይቃቸው ላይ እዛ ውስጥ እንደሰለጠኑ አድርገው ነው የሚያወሩት። ይሄን ትክክል ነው። ይሄ እንዴት መሰለ የሚሆነው ማሰልጠኛ ላይ ስትገኝ ወይም ደግሞ ስትሰለጥን ቅዳሜና እሑድ እንትን አለ፣ ይሄ የመዝናኛ ሰዓት አለ ይዘጋጃል። የሻይ ቡና ሰዓት ይዘጋጃል። ሰራዊት ይሰበሰባል። ከዛ ታለንት ያላቸው በታለንታቸው ይወጣሉ። ከዛ እንዴት እንደሚመጣ ልነግርህ ነው መሰረቱ። ከዛ ይሄ ልጅ ዘፋኝ እንደሆነ አያውቀውም። ከዛ በፊት ጓደኛው አጠገቡ ያለ ድምፁ እንደሚያምር ያምናል። ከዛ ይሄ ልጅ ዘፈን ይችላል ብሎ ለአሰልጣኙ ይጠቁማል። ቢፈራም በግድ አሰልጣኙ ስለፈለገ ተነስቶ ይዘፍናል። እዛ ጋር ሴሌክት ይደረጋል ነው ይመረጣል። ለምን? ለኢትዮጵያ ፖሊስ ማርሽ ባንድ ወይም ደግሞ የሙዚቃ ክበብ ወይም የፌደራል ፖሊስ ባንድ አለው። ማርሽ ባንድ ውስጥ ነው የምትገባው። ሲጀመር ሁሉንም ድራማውን በማርሽ ባንድ ተጠቅልሎ ነው ክፍሉ የሚባለው። ፌደራል ፖሊስ ማርሽ ባንድ ይባልና ድራማ የሚሰራውም እዛው ነው። ድራም የሚመታውም ሳክስፎኑም ከዛ
ከበሮሚው ምንም ይምታ እዛ ውስጥ የሚጠቀልለው ነው። ስለዚህ ይሄ ልጅ ሲዘፍን ለዛ ይመረጣል፣ እዛ ጋር ነው የሚመረጠው እና ፌደራል ፖሊስ አሰለጠነኝ ነው የሚለው። ምክንያቱም ይሄ ልጅ ከዛ በፊት ስለ ሙዚቃ አያውቅ፣ ብቻ ድምፁ ያምራል በተፈጥሮ። ከዛ ደግሞ አክቲንግ የሚችል ደግሞ እዛ ውስጥ ይኖራል። ድራማ ስሩ ሲባል እሺ ትወና የሚችል እኔ አሁን እዛ ጋር እኮ ከሚተውኑት ውስጥ ነበር ማሰልጠኛ ላይ ድራማ ከሚጽፉ ከሚተውኑ ስቴጅ ከሚመሩ ነኝ ነው ያኔ። ግን አቋሜ ሁኔታዬ ለጦር ሰራዊት እንጂ ለዛ ነገር እንደማይሆን ስለማያውቁ ጸረ ሽብር ኮማንዶ ላኩኝ። ከዛ በኋላ ጸረ ሽብር ሆንኩኝ። እኔ የምወደው ሲጀምር ይሄንን ስለሆነ በዚህ ቀጠልኩና ግዳጅ የመሄድ እድል አገኘው። እዛ ሲሄድ ነው አይዲያው የፈለቀው። ይሄ እኔ ታዋቂ ሆኜ ይሄንን አስተሳሰብ ማፍረስ አለብኝ። እንደ ሰለሞን ቦጋለ እንደ ግሩም ኤርሚያስ አይነት ተጽዕኖ ፈጣሪ ሰው ከሆንኩ አሁን ወጥቶ ግሩም ኤርሚያስ ስለ ሚሊተሪ ሐሳብ ቢሰጥ ስለሱ ቀኑ ሙሉ ይወራል። በትክክል አንድ ግን ዝም ብሎ መደበኛ ሰው ወጥቶ ቢያወራ 10 ሰውም ላያየው ይችላል። ስለዚህ ተጽዕኖ ፈጣሪ መሆን ይቀድማል ብዬ ነው ታዋቂ ለመሆን የወሰንኩት። የመጀመሪያው ይሄንን አይዲያ ወደ ይዤ ከመምጣት በፊት እኔ መጀመሪያ ማን ነው መሌ የሚለውን ሰው ይወቀዋል። ፖሊስና ህዝብን ለማስታረቅ ነው ዋናው ሐሳብ። ይሄ ነው ወደዚህ የመጣበት ዋናው ማጠኛዎች። የምትፈልገውን አግኝተሃል አሁን በሰዓቱ ይሄንን ነገር ስትሰራ እንግዲህ በቲክቶክ ብዙ ቪዲዮዎች ቫይራል ሆኖ አይቻቸዋለሁ፣ እኔም አውቃቸዋለሁ። እና ትክክል የምትፈልገውን ግብህን አግኝተሃል? ግብህን አግኝቻለሁ ለማለት ይከብደኝ። ለምን? በጣም አሪፍ ጥያቄ። እኔ አሁን ሚሊተሪ ላይ በሚሊተሪ ኮንተንት ስሰራ የመጀመሪያ ይደግፈኛል ብዬ ያሰብኩት ምሰራበት ተቋሜ ነው። ምሰራበት ማገለግልበት ስራዬን ሳልበድል ነው ቲክቶክ ስሰራ የነበረው። እውነቱን እግዚአብሔር በሚያውቀው ከማንም በፊት ስራ መገኝ ልጅ ነኝ። ከማንም በላይ ደግሞ ለአመራር የምታዘዝ የታዘዝኩትን የምፈጽም ይሄ ዲሲፕሊንድ ከሚባሉ ሰራዊት ውስጥ አባላት ውስጥ አንዱ ነኝ። እና ከህዝቡ ሳገኝና ከተቋሜ ያገኘሁት አልተገጣጠመልኝም። ህዝቡ በጣም ከጠበቅኩት በላይ ሰርፕራይዝ አድርጎኛል። በጣም በፍቅር ነው የተቀበለኝ። በአንተ ምክንያት ለፌደራልም ሆነ ለመከላከያ ለሚሊተሪ አጠቃላይ ያለኝ አመለካከት ተቀየረ የሚል ሜሴጅ ያስጨንቆኝ የነበረበት ጊዜ ነበር። አንዷ እኔ በጣም እኔ በህይወቴ የማረሳ አንድ ታሪክ ልንገርክ። ወንድሟን የገደለባት በአንድ አጋጣሚ የጸጥታ ችግር ተፈጥሮ በስህተት ወንድሟን የገደሉት የጸጥታ አካላት ናቸው ነው እሷ የምታምነው። እሷ እንደነገረችኝ ማለት ነው። ከዛ በኋላ ሚሊተሪ ስታይ በቃ ያንገፈግፋት ነበረ። ታውቃለህ ማለት ያንገፈግፋታል። ወንድሟ ነው የሞተባት እና ገደሉት የተባሉት የመንግስት ጸጥታ አካላት ናቸው ብላ ነው የምታምነው እሷ። አንድ ሴት መንገድ ላይ የመታውን ታስታውሳለህ? ተቀርጾ እንደውም ለሴትዮዋ ከተማ አስተዳደሩ ቤት ሁሉ ሰጥቷል። አሁን ያ በየትኛውም መመዘኛ እኔ አይደለሁም ባይዘ ተቋሙ የማያምንበት ነገር አሁን ተቋሙ እንደማይፈቅድም እንደዚህ አይነት ነገሮች ህግ ራሱ እንደማይፈቅድ ማንም እኮ ያውቃል። ምንም ጥያቄ ኢቭን መንገድ ላይ አስቆመው የሆነ ነገር ለመከልከል ወይም ደግሞ እንትን የሚሉበት መንገድ በቃ ይታወቃል። ሁኔታ ልክ ያልሆነ ነገር ሰዎችን መምታት ማመናጨቅ አይችልም። ኦብቪየስ ምንም እንትን የለውም። ይሄ እኮ የታወቀ ነገር ነው። እና ምን ልፈልጌ ነው ህዝቡ ለዚህ ነው ከሚሊቴሪ ጋር ፍርሃትም ጥላቻም የሚመጣው። ይሄንን ነገር ግን ቀይር ያለው ለታስባለህ አንተ? የቤት ስራ ሰጥቻለሁ፣ አልቀየርኩም። የቤት ስራ ግን ሰጥቻለሁ። ኢን ሴንስ አንድ ሚሊተሪ ለባሽ ሚሊተሪውን ሲለብስ ሊያስብ የሚገባውን አስተሳሰብ አይምሮ ውስጥ ልኬለታል ሜሴጅ። እኔ ትእዛዝ አልሰጠሁትም፣ እኔ ህግ አላወጣሁም፣ እኔ መመሪያ አላወጣሁም። እኔ ግን የቤት ስራ ሰጥቻለሁ። የምን የህሊና የቤት ስራ። ህጉ የሚለውንም ብታረግ ህሊናህን ነው የምታስደስተው። ህጉንም ሳታነብ እውቀቱም ሳይኖርህ ሰውን ብታከብር ህሊናህን ነው የምታስደስተው። ስለዚህ እኔ ፍሬ አፈራው። እንዴት አፈራው? የሰው ፍቅር አገኘ። እያዩ ነው የሰው ፍቅር ያገኘሁት። እያዩ ባይ ዘ ዌይ እኔ ካምፕ ውስጥ መደበኛ ሰው ነኝ። መደበኛ
ልክ ከነሱ ጋር ግን ለሆነ ጉዳይ ከግቢ ለሆነች ስራ ለሆነች ኦፕሬሽን ለሆነች ነገር ስንወጣ ያኔ ነው የሚያውቁት እኔ ቲክቶከር እንደሆንኩና የሚያውቁት እኔ ቲክቶክ መስራቴ ቫልዩ አለው ወይ የሚለው የሚገባቸው ሰዎች ውጭ ላይ የሚሰጡኝ ሪአክሽን ማልዬ ምናምን መተው ከሚሊተሪው ማል ያቅፉኛል። በእውነት አስተሳሰቤን ቀይረዋል እየሰሙ በጣም ይገርማቸዋል። የቤት ስራ ሰጠው አንድ ክሊክ የሚያደርግ ነገር ኦኬ ምን አድርጎ ነው የተወደደው? በፍቅር ቀፉኝ አለ። መድረክ ሲሰጠው መድረክ ላይ ወጥቶ እንደምታስቡት አይደለም። አንድ ቪዲዮዎች ግን ፍቅር አይመስሉም። እኔ እንዳየኋቸው ከሆነ በጣም ሰው የሚያስደንቅና አተ ምናምን አይነት ነገር ብለህ ከዛ አቀፈኝ እንደዛ ከተቆጣ እስምሃለሁ አይደለም ማቀፍ እና ፈርተውን ያቀፉ እንጂ አምነውበት አንዳንድ እንትኖች እንደዚህ አይነት ነገር አይቻለሁ። በትክክል ማለት አይ ኖ አንተ የፈለከው ወይም ክሬት ያረከው ነገር ነው። እኔ ፐርሰናሊ እይታዬ ግን ከሆይ ለምንድን ነው እንደዚህ የሚቆጣው? በቃ እነሱ የሚያሳዩኝን እንትን ለምንድን ነው የሚደግመው እሱ የሚል እንትን ጭንቅላቴ ውስጥ ይመጣ ነበረ። ትክክል። እኔ እሱን ማደርግበት ምክንያት ተቤ ማለት የተለመደ ነገር አለ። ሚዲያ ላይ ስትወጣ ለምሳሌ ስክሪፕት ታደርጋለህ። አይዲያ ትጽፍና ያንን አይዲያ እንዴት በደንብ ሰውን ሁክ እንዲያደርግ ላድርገው ወይም ሰውን እንዴት ካች ላድርገው ትላለህ። ስለዚህ ምንድነው እኔ ካች ማደርግበት መንገድ ፌደራል ልብስ የለበሰ ሰው ና ሲል ቀጥሎ ወይ ጥፊ ነው የምትጠብቀው ወይ እርግጫ ነው የምትጠብቀው ወይ መታወቂያ አምጣ ነው የምትጠብቀው። ይሄ ማይንዳችን ላይ የተገነባው ነገር ነው። እንዲም ግን እናደርጋለን ማድረግም እንችላለን ከተፈለገ በትክክል ከታሰበበትና ማይንድ ሴት ላይ ከተሰራ ሚሊተሪው ሁሉም በአንድ አይነት ማይንድ ሴት መመራት ከጀመረ ባይዘይ ሚሉን ነገር አለ። እናንተ ማለት ከአንድ ፋብሪካ ተመርታችሁ የወጣችሁ የሆነ እቃ ፕሮዳክት ናችሁ በቃ። ምክንያቱም ልክ ጸጉርና ጺማችሁ እንደሚመሳሰለው አስተሳሰባችሁ መመሳሰል አለበት ይሉ። ይሄንን ምንድነው መሰለ እኔ አሁን ናተ አንቺ ስል ሚሊተሪ ነው የለበስኩት ስለዚህ መታወቂያ ይያለው አልያዝኩም የሚል ጥያቄ ነው ሰው የሚጠይቀው። ግን እኔ የጠራው ለዚህ ብቻ አይደለም። ይሄን ብቻ ለምንድን ልክ ሚሊተሪ ና ሲል የምትጠብቀው እንደውም አንድ ጊዜ ምን ብሎ ተሰርቷል። ይቅርታ ግን ወደ ቁም ነገሩ መለሳለሁ። አንዱ ፌደራል ማክስ ለብሶ እና አንተ ሲለኝ መሌ ፌዳው መስሎኝ እጄን ዘርግቼ ሄድኩ ምናምን ብሎ ከዛ ቀጥሎ የተደረሰበትን ነገርም እዛው ተነጠቅሶታል። እና እስከዛ ድረስ ሰው ማይንድ ላይ ለካ ፌደራል ፖሊስም ና አቀፈኝ እና ለምንድን ነው ሰላም ሳትለኝ ያለፍከው ምናምን እና ደግሞ ግዴታ መራራቅ ኢኔሴንስ ፌደራል ፖሊስ በቀኝ ሲመጣ በግራም ይሻገሩ ሰዎች አውቃለሁ በትክክል ማለት ነው። አዲስ አበባ ውስጥ ባይዘይ ይሄ ክልሉ ምናምን ችግር ክልሉ በተለያየ ነገር ጥሩ ሁኔታ ስላልሆነ ለሚሊተሪ ይፈራል። ገባ በብዙ ጸጥታ ችግር ስለሚጨነቅ ነፍሱ በቃ የሆነ ነገር ሊያደርገኝ ይችላል የሚል ሁሌ የሚያየው ነገር የሚፈጸምበት ይመስለዋል። አዲስ አበባ ሰለጠነ አወቀ ህግ ያውቃል ምናምን የምትለው ፒፕል መንገድ ይቀይራል ሚሊተሪ ሲል ይሄ ነው በጣም ነው የሚያመኝ ነው ማለት በቃ እኔ ፐርሰናሊ አላቀም ይሄን ስሜት እንዲሰማቸው ፈልጋለሁ ጓዶች። የቆመከው ለማን ነው? ለዚህ ህዝብ ቆመ። ይሄ ህዝብ ከሸሸ እሺ ምን ማለት መሰለ አሁን ልጅ አለ አይደል ልጅህ እኔ በቀደም አብረን ብዙ ጊዜ ስለምናሳልፍ አያለው ካንተ ጋር ልጅህ ያለውን መስተጋብር ማለት ልትመታው ስትል መጥቶ ሲያቅፍ እኔ ስፍስፍ ነው ለምን ኢማጂን ማን በቃ ልክ እንደዛ መቀራረብ እንችላለን። እኔ ሚሊተሪ ስለብስ ይሄ ህዝብ ስፍስፍ ብሎ ሊወደኝ ይገባል እንጂ ሊሸሸኝ አይገባም። ይሄ ነገር ያመኛል በቃ ይሄ ነው ወደ ሚዲያ ያስወጣኝ። ሚሊተሪና ህዝብ መካከል የሆነ ግብዳ ግድንግድ ግንብ ተገንብቷል። ያንን ግንብ አፍርሰን አንድ መሆን አለብን ነው። አንድ ሆነን ስንንቀሳቀስ ሚሊተሪው ህዝቡን ካከበረ ህዝቡ ሚሊተሪውን ካከበረ ገብቷል። ሁለቱ ከተከባበሩ ለመራገጥና ለመማታት መሮጥ ሳይሆን ህዝብን ትሪት ለማድረግ ህዝብን ለመረዳት
ለምሳሌ አንተ በሚስት ተናደል ልትመጣ ትችላለህ፣ በመስሪያ ቤት ተናደል። ከአንተ እኔ አንድ እርምጃ የተሻለ ትዕግስተኛ ሆኜ ነው መምጣት ያለብኝ። በእኔ አስተሳሰብ እንዲህ ከአንተ እኔ አንድ እርምጃ አይደለም 10 እርምጃ ትዕግስተኛ መሆን አለብኝ። because I am disciplined አይደል ተብሎ ሚሊተሪ ስትለብስ you are disciplined በቃ ተብሎ ነው አይደል የሚታመነው። ስለዚህ ዲሲፕሊንድ ከሆንኩኝ ያንተን ንዴት ለምንድን ማልቋቋም? ተናደሃል እኮ ጭሳል ብራዘር ተረጋግታው እያልኩኝ ለምን ደጋግሜ አልነግርህም? ጭራሽ ትመልስልኛለህ እንዴ ነው የሚለው ሚሊተሪ። የበለጠ አንተን የሚያናድድ የበለጠ አግሬሲቭ የሚያደርግ መሆን የለበትም። እኛ ከህዝቡ 10 አይደለም 100 እርምጃ ቀድመን በማይንድ ሴት ይኸውልህ፣ በቴክኖሎጂ ቅደም፣ በጦር መሳሪያን ቅደም፣ በትጥቅ በምናምን ደስ ይላል። እሱ እኔ ወደዋል በጣም። በሚሊተሪ ዓለም ውስጥ ትጥቅ በጣም ወሳኝ ነገር፣ ግን ማይንድ ሴት ከሌለው ትጥቁ ኦልሬዲ ቀፎ ነው ለኔ። አንድ በዲሲፕሊን እና በማይንድ ሴት ህዝብን ሀገርን በታማኝነት ለማገልገል በትክክል የቆመ ሰው ከሌለ መሳሪያውን ተሸክሞ ምንም ነው በቃ ማርያም። ግን አሁን አንተ በምትለው መንገድ ህግ ማስከበር ይቻላል? አሁን የፖሊስ ዋናው እንትኑ ህግና ህግ ማስከበር ነው። ህግ ማስከበር ይቻላል ብለህ ታስባለህ አንተ በምትለኝ መንገድ? ውድ የጃምቦ ቲዩብ ቤተሰቦች ከመሌ ፌዳው ጋር ያደረግነው አዝናኝ ጨዋታ በዚህ ያልተጠናቀቀ በመሆኑ በክፍል 2 ተመልሰን የምንመጣ ይሆናል። እስከዚያው ጃምቦ ቲዩብን ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቆዩን።